አይደለም እናንተ ማለት የተፈጠረ አለመስማማትና አለመግባባት ልጃችሁ ያለ አባት እንዲያደርግ የሚያደርግ አይደለም ስለዚህ ጽጌ እንዳለችው ክፍተቱን ማጥበብ ብቻ ሳይሆን ክፍተቱን የፈጠሩትን ነገሮች ተዋቸው በቃ ጣሏቸው ምንም መፍትሄ አትስጧቸውና ላይፋችሁን ሀብላችሁ እንደ አዲስ ለመጀመር ሞክሩ በቃ ተፋተናል ተጣልተናል ምናምን ተወጥሩት አያምርም በእናንተ የምሬን ነው ደስ አይልም ምንድነው ኖራችሁት ሳትኖሩ ምንም እኮ ያየነው ነገር የለምኛ ተጋብታችሁ እኮ እዚህ ገባ የሚባል እኮ የተዳሪዎት አላሳያችሁንም ተጋባችሁ ተጣላችሁ ተፋታችሁ በቃ ሶስት ነገር አሳያችሁ እናንተ ከተጋባችሁበት እስካሁን ያለው ነገር እኮ ሶስት ነገር ነው በቃ አንድ ተጋባችሁ ሁለት ተጣላችሁ ሶስት ተፋታችሁ እኛ የምንፈልገው አሁን ተለያይታችሁ ምናምን በሌላ አይነት ሐሳብ ከሌላ ሴት ጋር ምናምን የማይሆን ነገር ነው ሲጀምር ችግር እንደሆነ ስለምታውቁ እዚህ ጋር ሄርሜላ መጣ ችግር ልትፈጥር እንደምትችል ሁላችሁም እዚህ ጋር የተሰበሰባችሁ ሰዎች ስለምታውቁ እዚህ ጋር ሄርሜላን አልጠራችኋትም አያችሁ ትልቅ የተዳሩ ወይም ደግሞ የአብርሃምና የሩታ ትልቅ ችግር ሄርሜላ እንደሆነች ሁላችሁም ታውቃላችሁ ማለት ነው ለዛ ነው ያልጠራችኋት